በነፃ ህይወትን ለመስጠት ፈቃደኛ ሆነው ዩኒፎርም ለብሰው እጃቸውን ከፍ አድርገው ምለው ስለ ኢትዮጵያ ብለው ብዙ መከራ የተቀበሉ ሞትን፣ መቁሰልን፣ አካለ ጎደሎ መሆንን ሁሉ የተቀበሉ የኢትዮጵያ ወታደሮች ከዓለም ተደርጎ በማይታወቅ ሁኔታ ለሀገራችሁ ስለሞታችሁ፣ ስለቆሰላችሁ፣ አካላችሁ ስለጎደለ ተብለው በግፍ ወንጀለኛ ተብለው ተባረሩ። ያ መከራ ከነሱ አልፎ ልጆቻቸው እንዲሸማቀቁ የወታደር ልጅ መሆናቸው አንገታቸውን እንዲደፉ 27 ዓመት ተዘመተባቸው። ይህ በሚደረግበት ጊዜ ስንቅ ቋጥረን ቋንጣ ሰርተን ሂዱ ዝመቱ እንዳላልናቸው እንዳላየ ሆነን ለማይ ሲሆኑ ክብራቸው ሲዋረድ ምንም እንዳልነበረ የግፉ ተባባሪ ሆነን አለፍን። ያን መከራ ያሳለፋችሁ ኢትዮጵያ ብላችሁ የግል ደስታችሁን ትታችሁ ስለ ኢትዮጵያን ሁሉ መከራ ለከፈላችሁ እችን ቀን እመኝ ነበር። ዛሬም በአደባባይ ይቅርታ ልጠይቃችሁ ፈልጋለሁ። በየነን በአክብሮት ወደ መድረክ ጋብዛለሁ። አመሰግናለሁ ታማኝ። ይኸው መድረኩን ሰጥቻለሁ ማለት የምትፈልገውን በል። እንደምን ዋላችሁ? ይሆናል ብለን የማናስበው እንዲሆን የሚያደርግ ሁሉን ማድረግ የሚችል ኃያል አምላክ እግዚአብሔር የተመሰገነ ይሁን። ዛሬ ንግግር ባላደርግ ደስ ይለኛል። በጣም በጣም ስሜታዊ ስለሆነ ይቅርታ እንድታደርጉልኝ እጠይቃለሁ። የሰው ልጅ ከ18 እስከ 21 ዓመቱ ድረስ ይህችን ዓለም መቆጣጠር እችላለሁ ብሎ የሚያስብበት አምራለሁ ብሎ ራሱ ምን በዚህ ምድር ላይ የሚያቆመኝ የለም ብሎ የሚመኝበት እድሜ ነው። በዚህ እድሜ ዓለም በምታሳስትበት እድሜ ሁሉ በሚያምረው እድሜ ላይ ይሄ ሁሉ ከንቱ ነው ብሎ ከሀገር በላይ ምንም ነገር የለም ብሎ ገና በ18 በ19 በ20 ዓመታቸው በነፃ ህይወትን ለመስጠት ፈቃደኛ ሆነው ዩኒፎርም ለብሰው እጃቸውን ከፍ አድርገው ምለው ስለ ኢትዮጵያ ብለው ብዙ መከራ የተቀበሉ ሞትን፣ መቁሰልን፣ አካለ ጎደሎ መሆንን ሁሉ የተቀበሉ የኢትዮጵያ ወታደሮች ከዓለም ተደርጎ በማይታወቅ ሁኔታ ለሀገራችሁ ስለሞታችሁ፣ ስለቆሰላችሁ፣ አካላችሁ ስለጎደለ ተብለው በግፍ ወንጀለኛ ተብለው ተባረሩ። ያ መከራ ከነሱ አልፎ ልጆቻቸው እንዲሸማቀቁ የወታደር ልጅ መሆናቸው አንገታቸውን እንዲደፉ 27 ዓመት ተዘመተባቸው። ይህ በሚደረግበት ጊዜ ስንቅ ቋጥረን ቋንጣ ሰርተን ሂዱ ዝመቱ እንዳላልናቸው እንዳላየ ሆነን ለማይ ሲሆኑ ክብራቸው ሲዋረድ ምንም እንዳልነበረ የግፉ ተባባሪ ሆነን አለፍን። ያን መከራ ያሳለፋችሁ
ኢትዮጵያ ብላችሁ የግል ደስታችሁን ትታችሁ ስለ ኢትዮጵያን ሁሉ መከራ ለከፈላችሁ እችን ቀን እመኝ ነበር። ዛሬም በአደባባይ ይቅርታ ልጠይቃችሁ ፈልጋለሁ። ልጅ ወልዶ ማሳደግ፣ ልጅን በየደቂቃው ማቀፍ፣ ለልጅ ፍቅር መስጠት፣ ይህ ሁሉ ትታችሁ ስለ ኢትዮጵያ ሲባል ድንጋይ ተንተርሳችሁ እኛ በመቃወስ እንድንኖር መከራ የከፈላችሁ ክብር ለእናንተ ይሁን። ዛሬ እኔ ዛሬ ንግግር ማድረግ አልችልም። ይህ እመኛው የነበረ ቀን ነው። የምለምናችሁ የምጠይቃችሁ የማያቋርጥ ጭብጨባ እንድትሰጡኝ እፈልጋለሁ። ኢትዮጵያ ብላችሁ በታደላችሁበት ግንባር ሁሉ ኢትዮጵያን አስቀድማችሁ ሳይቀራችሁ የቀረ ኢትዮጵያውያን ክብር ለእናንተ ይሁን። ኢትዮጵያን ብላችሁ ውዴታ ይቀበልን ብላችሁ በኢትዮጵያ ሰንደቅ ዓላማ ተጠቅልላችሁ ራሳችሁን የገደላችሁ የኢትዮጵያ መኮንኖች፣ ጀነራሎች ክብር ለእናንተ ይገባል። ዛሬም በአካላችሁ ውስጥ ጥይት ይዛችሁ የምትዞሩ ባገለግላችሁበት ሀገር ሕክምና የተከለከላችሁ፣ ጡረታ የተከለከላችሁ የኢትዮጵያ ጀግኖች ክብር ለእናንተ ይሁን። ሰዎች በከፋቸው ቁጥር እየወጡ ኢትዮጵያዊ አይደለንም ሲሉ እናንተ ሁሉ መከራ ተቀብላችሁ ዛሬም ኢትዮጵያዊ ነን ለምትሉ የቀድሞ ሰራዊት አባሎች ክብር ለእናንተ ይሁን። አባቶቻችሁ በከፈሉት ስለ ኢትዮጵያ ሲባል ፍቅር የተከለከላችሁ የዛ ሰራዊት ለ27 ዓመት አንገታችሁን እንድትደፉ የተደረጋችሁ የቀድሞ ሰራዊት ልጆች ዛሬም ጀግኖቻችን ናችሁና ክብር ለእናንተ ይሁን። ዛሬም ነገም ኢትዮጵያዊ ሆነን እንድንቀጥል ምልክት የሆናችሁን ዛሬም በችግርና በመከራችሁ ወቅት ኢትዮጵያውያን ነን ያላችሁ የቀድሞ ሰራዊት አባሎች የእናንተን ትንፋሽ የእናንተን ስሜት ከህይወት በላይ ምንም የለም። እሱን ሁሉ የሰጣችሁን የኢትዮጵያ ልጆች ኢትዮጵያ እንድትቀጥል እናንተ ማዳበሪያ ሆናችሁ፣ እናንተ የድንበር አጥር ሆናችሁ፣ ሌሎቻችን ሀገር አቋርጠን ስንሸሽ የእናንተ ልጆች ለማኝ ሆኑባችሁ። እናንተ ለዘላለም ክብር ይገባችኋል። ኢትዮጵያ ዛሬም እንደናንተ አይነት ልጆች ፈጥራ በክብር ሳትደፈር ለዘላለም ትኖራለችና ሁላችንም ኢትዮጵያዊነት ፈተና ይገጥመዋል እንጂ አይሸነፍም። ኢትዮጵያዊነት ፈተና ይገጥመዋልና አይሸነፍም። ዛሬም ነገም ሁሌም ኢትዮጵያ ለዘላለም ትኑር። በጣም እናመሰግናለን። የቀድሞ ሰራዊት ጠበቃ ታማኝ በክብር ወደ ቦታ ሄድልን።